ሰላም ወረሕመቱላሂ ወበረካቱህ። እሱ እኔ ጥያቄ ያለኝ እና ጥያቄው ያው እኔ ክርስቲያን ባል አግብቼ ነበር። ያው እኔ ቤተሰቤ ሙስሊሞች ናቸው ወይ ሙስሊም ነበርኩኝ እና አጋጣሚ ክርስቲያን ባል አገባሁ። ክርስቲያን ባል ክርስቲያን ባል ያገባህ አይባልም። ከክርስቲያን ሰው ጋር ዝሙት ስሰራ ነበር ነው የሚባለው። ምክንያቱም የሌላ እምነት ተከታይ አግብቶ መኖር ዝሙት ነው። ዝሙት ስሰራ ቆያ ነው የሚባለው። አይ ልክ ነው። ብቻ 7 ዓመት ቆይቻለሁ፣ ያው ከምንም ሳልጨመር። እኔ ግን ያው አገባው እንጂ መጀመሪያ ያው እሱ ብዙም ክርስትና ላይ እንትን ነበረ አጋጣሚ ነበር እና እንደሚቀይር ምናምን ተናግሮኝ ነው ያገባው። ከዛ በኋላ እኔ ከገባው በኋላ ነገሮችን ጠንከር አድርጎ ያው እኔ ለመመለስ ከመሞከር ያው ወደ እስልምና ለማምጣት አልፈለገም እና ገባሁ። ገብቼ ለማውጣት ከባድ ነበር። 7 ዓመት ቆየሁ። በ7 ዓመት ውስጥ ልጆችም አሉኝ እና አልቻልኩም። አላህ በምህረቱ ያው እንዳልሞት ጠብቆኝ እዛ ውስጥ ብዙ ነገር ገጥሞኝ ግን እንዳልሞት አላህ ጠብቆኝ ዛሬ እንደረስኩኝ እንደምንም ሆኜ ወጣሁኝ። ያው ልጆችንም እሱንም እያሉ እኔ ያው ወደ ውጭ ሀገር ወጣሁ። ማምለጫ ስላጣሁ ብቻ ትቼ ወደ ዱባይ መጣሁኝ እና አሁን ፍቺ እየጠየቅኩኝ ነው። ተወኝ። ያው እኔ ሲገረኝ ነው በቃ ከኔ ጋር ያለው ነገር ማብቃት አለበት። እኔ ከዚህ በላይ አልችልም። ህይወት ኑር፣ እኔ ያው አለች ምናምን ብለህ እንዳትጠብቀኝ ምናምን ስለው አንዳንዴ እገልሻለሁ ብለህ አስፈራረኛል። ለእኔ ለመግደል ምንም አይደለም፣ ግን ልጆችሽን ለአይንሽ አታይም ይለኛል። ልጆችን ራሱ አሁን ምን እየሆነ መጣ? የሆነ በቃ እኔ በቃ የሆነ ነገር እየተሰማኝ መጣ ስለ ልጆቼ ማለት ነው። ሁሉንም ነገር ትቼ መውጣት ፈልጋለሁ፣ ግን በልጆቼ በኩል አሁን እኔ ሊጠየቅ አይደለ ወይ? አላህ የሚረኝ ይሆናል ምናልባት ወደ እሱ ተመልሼ እማጸናለሁ። ምናልባት የሚረኝ ይሆናል፣ ግን ባይሚረኝ ሁላ በዛ ህይወት ላይ መሞት አልፈልግም። ላኢላሃ ኢለላህ ሲልና ብቻ ተቀርቶልኝ እንዲቀበር ነው የሚፈልገው። አንድ ቀን መሞት አይቀርምና በዛ ህይወት በጭራሽ መሄድ አልፈልግም። አሁን ለልጆቼ እንዴት ነው የሚሆነው? በልጆቼ አሁን ሊጠየቅ አይደለ ወይ? እኔ እንዴት ነው ማድረግ? ምንድን ነው ማድረግ ያለብኝ? ብዙ ጊዜ ተናግሬያለሁ። አላህ ስብሐነ ወተዓላ ከካደ ሰው ጋር የፍቅር ግንኙነት ውስጥ የገባችሁ ህይወታቸው ምስቅልቅል ያለ ህይወት ይሆናል መጨረሻ ነው። وهذا عقاب من الله سبحانه وتعالى። ይህ ከአላህ ስብሐነ ወተዓላ የሆነ ቅጣት ነው። እርሱ የከለከለውን ነገር ለሚዳፈሩ ሰዎች ደስተኛ ህይወት የምታገኝ መስሏችሁ ነው? ወላሂ ላዚም ምስቅልቅል ያለ ህይወት የምታገኝ። ለጊዜው ለሰይጣናዊ ስሜት ትደሰታላችሁ ለተወሰነ ጊዜ። ከዚያ በኋላ ግን በየሰዓቱ በየሰከንዱ ዋጋቸውን እየሰጣቸው ነው የምትሄዱት። አላህ በቁርአን ላይ ሲከለክል ጊዜ ሌላ እምነት ተከታይን ማግባት ምክንያቱም መጨረሻ ላይ ተናገረ። ወላ ተንኪሑል ሙሽሪኪነ ሐታ ዩእሚኑ፣ በእኔ በአላህ ላይ የሚያጋሩ ሰዎችን እስካላመኑ ድረስ እንዳታገቡ አለ። ለምን? ወለዐብዱ ሙእሚኑ ኸይሩን ሚነ ሙሽሪኪን ወለው አዕጀበ ኡላኢከ የድዑነ ኢለናር፣ እነዚህ ወደ ገሃነም እሳት ይጠሯቸዋልና ወላሁ የድዑ ኢለል ጀና፣ እኔ ደግሞ ወደ ገነት ነው የምጠራቸው። ወልመግፊራ፣ ወደ ምህረቴ ነው የምጠራቸው። እዚሁም ከሌላ እምነት ተከታይ ጋር ጓደኛ ሆነው ትዳርን የጀመሩ ሰዎች ስለ ህይወታቸው ጠይቋቸው። ወላሂ ምድር ላይ እንደነዚያ የተሰቃየ ህይወት የሚኖር ሰው የለም። አልዋሻቸውም። ሄዳችሁ ጓደኛ ካላችሁ ጠይቋቸው፣ ህይወታቸው እንዴት ነው ብላችሁ። መስቀልቀል ያለ ህይወት ነው። አላህ በቁርአን ላይ ምን አለ? ወመን አዕረض ዐን ዚክሪ ፈኢነ ለሁ መዒሸተን ዶንካ፣ ከእኔ ተግሳጽና ምክር ያፈነገጠ ሰው የተመሰቃቀለ ህይወትን ያገኛል በሁለቱም ዓለም አለ። ወነሕሹሩሁ የውመል ቂያመቲ አዕማ፣ የትንሣኤ ቀን ምውር አድርጌ ነው የምቀሰቅሰው አለ። ቃለ ረቢ ሊመ ሐሸርተኒ አዕማ፣ ጌታ ያላህ ሆይ ለምን ዕውር አድርገህ ቀሰቀስከኝ? ወቀድ ኩንቱ በሲራ፣ በምድር ላይ ሳለሁ አይ ነበር እኮ ይላል። ቃለ ከዛሊከ አተትከ አያቱና ፈነሲተሃ ወከዛሊከ ልየውመ ቱንሳ፣ ልክ እንዲሁ በምድር ላይ ሳለህ የእኔ ተግሳጽ አናቅጾች የመተውልህ ዘውር ብለህ አፈንግጠህ ሂደህ ነበርና ዛሬም ዛሬም አንተን በጀሃነም ውስጥ ትቼ እረሳለሁ ይለዋል አላህ። በጊዜያዊ ጥቅም ብሎ ወደ ጊዜያዊ ስሜት ብሎ ሰይጣናዊ ስሜት ብሎ ሰው እንዴት እስከ መጨረሻ ያለው ህይወትን ያበላሽ? ከእንስሳት በምን ተለየ ሰው? የአምላኩን ትእዛዝ ጥሎ አምላክ የከለከለውን ነገር ካደረገ እንደ ቀላል ትገቡበታላችሁ። እንዲህ አይነት ሴቶች ብዙ ጊዜ ተናግሬያለሁ። የመጀመሪያ ግንኙነታቸው ላይ እሰልምልሻለሁ ብለው ነው የሚሸውዳቸው።
በግ ለምድ የለበሰ ተኩላ የሚባል ነገር ታውቃላችሁ? የመጀመሪያ ጅማሬያቸውን እንሰልምልሻለን በሚል ነው። መጨረሻ ላይ ግን እርሷን ለማክፈር ከቻለ ያከፍራታል፣ ካልሆነ ለልጆቹ አስትንም ማለት ነው። የዛኔ መቷን ሁሉ ያስቀይራታል። ካልቻለ ደግሞ እንደው ጠነከረች ከተባለ ያችልች ከዛ ህይወት ውስጥ ትወጣለች፣ ግን በዛ በሰውየው ስርዓት ውስጥ ትኖራለች። ገብታችኋል አይደል? ይህ የአላህ ስብሐነ ወተዓላ ቅጣት ነው። ከዚያ በኋላ ደስተኛ ህይወት የሚያገኙ ይመስላችኋል፣ ግን የእርሱ ቅጣት ይቀጥላል። ቆም ብላችሁ አስቡ። ሰው በእምነቱ አይቀልድ። ሰለፎች ምን ይሉ ነበር? መህማ ተላዓብተ ቢሸይን ፈኢያከ አን ቱላዒበ ቢዲኒክ ይላሉ። አደራህን በፈለገ ነገር ብትቀልድና ብትጫወት በሃይማኖትህ እንዳትቀልድ እንዳትጫወት። ሃይማኖትህ ቀይ መስመር ይሁን በህይወትህ ላይ፣ ሃይማኖትህ ቀይ መስመር ይሁን በህይወትህ ላይ። በእርሷ አትደራደር። የተፈጠርክበት ዓላማ እኮ ነው። በገንዘብህ ላይ ልትቀልድ ትችላለህ፣ በሌላ ነገራቶች ላይ ልትቀልድ ትችላለህ። አደራህን ግን በዲንህ እንዳትቀልድ። ኢስላምህ ቀይ መስመር ነው። አላህ ቀይ መስመር ነው። ነብዩ ሰለላሁ ዐለይሂ ወሰለም ቀይ መስመር ናቸው። ቁርአን ቀይ መስመር ነው። ሐዲስ ቀይ መስመር ነው። በቃ ልትቀልድ ልትጫወት ትችላለህ በግል ህይወት ላ በዲንህ ላይ በፍጹም እንትን እንዳትል። ምክንያቱም እርሱ ከአምላካችሁ የወረደላችሁ ህግ ነው። ነገ የትንሣኤ ቀን ከእርሱ ፊት ቁማችሁ የምትድኑበት የሆነ መንገድ ነው። ሰው እንዴት ነው በዛ የሚቀልደው? ለጊዜያዊ ህይወት ብሎ 50 ዓመት 60 ዓመት ኑረህበት ለምትሄድበት ዓለም ብለህ ያን የቀጣዩን ዓለም የዘላለማዊ ህይወትን የሚያበላሽ ነገር ታደርጋለህ። የማለት ሰው አይሳሳትም ማለት አይደለም። ጻድቅ በቃ ፍጹም ነው ሰው ማለት አይደለም። ነገር ግን ሁሌ ስህተት ላይ የሚያቆየውን ነገር እንዴት ነው አምላክ የከለከለውን ነገር አድርጎ ሰው ደስታ ሊያገኝ የሚችል? ከቀደሙት ሰለፎች መካከል አንደኛው ቆንጆ ሴት አየና አጫት ለትዳር። ነገር ግን ሰዎች መጡና ኢነሃ ተራ ራእይ አልኸዋሪጅ አሉት። ሴት እኮ የቢድዓ እምነት ባለቤት ወይንም ደግሞ ስህተት ያለበት አመለካከት ያላት ሴት ነች ብለው ሲነግሩት ጊዜ ወደ እሳት የሚያደርግ ስህተት ወዲያው ደነገጠና ትቼዋለሁ ንገሩልኝ አለ። ለምን አሉት። እንዴት ነው የገሃነምን እሳት ፍም እሳት በደረቴ ላይ አቅፌ ልተኛ የምችለው ብሎ ነው የመለሰላቸው። አንድ አላህ ስብሐነሁ ወተዓላን የካደን ሰው ማቀፍን ስታስቡ ጊዜ የገሃነም እሳትን እንዳቀፋቸው አስቡት እስኪ። ትችላለህ? ትንሽ እሳት በእጅህ መያዝ አይደለም ማቀፍቶ አትችልም። ይህን ያክል ከባድ ነው። እናንተ ቀለል አድርጋችሁ ትችላላችሁ። ውስጣችሁ ላይ የዲን እውቀት ምንም የመነመነ ስለሆነ ይላችኋል። እንደ አጠቃላይ ልጆችሽን በዲን ላይ እንዲያድጉ የማድረግ ኃላፊነት አለብሽ። ቤተሰቦችሽ ከቻሉ ወይም በኢስላም ቢሆን ኖሮ በእንደ እስልምና አስተምሮ የኢትዮጵያን ሕግ አላውቅም እንጂ ባልና ሚስት ቢጣሉ እስልምና የሚፈርደው ልጅ ለእናት ይሰጥ የሚል ነው። እናት ነች የምትወስዳቸው የምታሳድጋቸው። ይሄ ነው ኢስላም ለሴት ልጅ ነው የፈረደው። በዚህ ላይ ባልና ሚስት ሳይስማሙ ቢቀሩ እናት ወይም ሴት ልጅ ልጇን ተቀብላ ማሳደግ ኃላፊነቱ ለእርሷ ነው። ወጭ ደግሞ የመቻል ግዴታ ያለበት እንደ እስልምና አባት ነው። ገብታችኋል? ይሄ ነው አባት ልጁን ይውሰድ አልተባለም። እናት ነች ልጆቿን የምትወስዳቸው። የማስተዳደር ኃላፊነቱን ደግሞ እርሱ ይወጣል። ቢፋቱም እንኳን ቢለያዩ ልጆቹን ቀለብ የመቻል ግዴታ ያለበት አባት ላይ ነው ያደረገው ኢስላም። ይሄ ነው እና ይህንን የምታስጠብቂበት መንገድ ካለ በሀገራችን ሕግ ላይ ይህን ሞክሪና ልጆችሽን በአንቺ በቤተሰቦችሽ እቅፍ ውስጥ አድርገሻቸው ስለ ዲናቸው እንዲማሩ ኃላፊነት አለብሽ። ገብታችኋል? ትጠይቃላችሁ ስለ ልጆቻችሁ። ይሄ ልታውቁ ይገባል። አንድ ሚኒት አድርጌ ልጨርስ። ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉ? ኩልኩም ራዒን ወኩልኩም መስኡሉን አን ረዕየቲ ወረጅሉ ራዒን ፊ አህሊሂ ወመስኡሉን አን ረዕየቲ ወልመርአቱ ራዕየቱን ፊ አህሊ በይቲሃ ወመስኡለቱን አን ረዕየቲሃ። ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉ? ሁላችሁም ኃላፊነት ተጥሎባችኋል። ስለተጣለባችሁም ኃላፊነት ትጠይቃላችሁ። አባት ስለ ቤቱ ኃላፊነት ተጥሎበታል፣ ስለተጣለበትም ኃላፊነት ይጠይቃል። እናት ስለ ልጆቿ ኃላፊነት ተጥሎባታል፣ ስለተጣለባትም ኃላፊነት ትጠይቃለች። ነገ የውመል ቂያማ ልጅን ሰጥቼህ ነበር ከተቻለ እነዛ ልጆች የሰጠሁህ ልጆች ምን አደረግካቸው? እኔ ባዘዝኩህ መንገድ ላይ አሳደግኩ ወይንስ አላሳደግክም ብሎ ነው መጀመሪያ ይጠይቃቸው። ስለዚህ ይህንን ትኩረት አድርገሽ በአንቺና ቤተሰቦችሽ እቅፍ ውስጥ ነው ስለ ዲናቸው እንዲማሩ የምታደርጊበት መንገድ ካለ በቻልሽው አቅም ሞክሪ።
ስለ አንቺ ስላለፈው ከእርሱ ጋር የኖርሽው ህይወት ዝምት ነው። ከካፊር ጋር ትዳር ይዘናል ብላችሁ እንዳታስቡ። አምላክ አላህ ሱብሓነሁ ወተዓላ ከካደ ሰው ጋር ያደረጋችሁት ትዳር ብላችሁ ያሰባችሁት ነገር ዝምት ነው። ስለዚህ ስላለፈው ለ7 ዓመት ስትሰር የነበረው እንደ ዝሙት ተጽፏል ከአላህ ዘንድ ገብታችኋል። ስለዚህ ያንን ተውበት አድርጊ ወደ አላህ ንስሐ እስካደረግሽው ድረስ አላህ ይቅርታ ሊልሽ ቃል ገብቷል። ወኢኒ ለገፋሩ ሊመን ታባ አለ። ወደ እኔ ንስሐ ላደረገ ባሪያዬ እኔ ምርለታለሁ ብሎ ቃል ገብቷል። እርሱ ተመላሽ ባሪያዎችን በጣም ይወዳል። ኢነላሀ ዩሒቡ አልዐብድ ታኢብ አሉ ነቢ ሰለላሁ ዐለይሂ ወሰለም። አላህ ወደ እርሱ ንስሐ የሚያደርጉ ባሪያዎቹን እንዳውም በጣም ይወዳቸዋል። አደም ዓለይሂ ሰላም መጀመሪያ ከነበረው ደረጃ ኃጢአት ሰርተው ንስሐ ካደረገ በኋላ ደረጃው ከፍ እንዳለ ታውቃላችሁ። ምክንያቱም አላህ ተመላሽ ባሪያዎችን በጣም ይወዳቸዋል። እንደ ሰው አይደለም። አላህ ሰው ቢሆን ተሳስተህ ከሆነ ንስሐ ወደ ይቅርታ ብትጠይቀው ይቅርታ አድርጎልህ ራሱ አንተ እኮ ከዚህ በፊት እንዲህ አድርገህ ነበር ረሳኸው እንደ ይልሃል። አላህ ጋር እንደዛ የለም። እያወቀ ባለፈው ማንነትህ አይዝህም፣ ባለፈው ማንነትህ አይመዝንህም። ነገር ግን ከስህተትህ ከተመለስክ በኋላ ባለው ማንነትህ ነው አዲስ ፋይል ገልጦ በዚያ ላይ የሚይዝህ። የሰው ልጅ ቢሆን በሁለቱም ጊዜ አያስቀምጥህም። ኃጢአት ስትሰራ ይሄ እኮ መጥፎ ሰው ነው ይልሃል። ከኃጢአትህ ስትመለስ ይሄ እኮ በፊት ኃጢአተኛ ነበር ይልሃል። አላህ ደግሞ በዚህ ተቃራኒ ነው። ኃጢአት ስትሰራ ና ወደ እኔ ተመለስ ብሎ ይጠራል። ንስሐ አድርገህ ስትመለስ ይሄ እኮ መጥፎ ሰው ነበር አይልህም። አሁን ያለህበትን ማንነትህን ነው የሚያይህ። ገብታችኋል? ቁል ያ ዒባዲየ አለዚነ አስረፉ ዐላ አንፉሲሂም ላ ተቅነጡ ሚን ረሕመቲላህ ይላል አላህ። ሙሐመድ ሆይ አለ ቁል በል እናንተ በራሳችሁ ላይ ወሰን በማለፍ ኃጢአትን በመስራት በራሳችሁ ላይ ወሰን ያለፋችሁ ባሪያዎቼ ሆይ ከእኔ እዝነት ተስፋ አትቁረጡ ብሏችኋል አምላካችሁ አላህ ብለህ ለሰዎች ንገራቸው ይላል። ኢነላሀ የግፊሩ ዙኑበ ጀሚዓ እኔ ወንጀሎችን ሁሉ የምምር አምላክ ነኝና የፈለገ የወንጀልህ ክብደት ቢያሳስብህ የአምላክህ ኃያልነትና የአምላክህ መሐሪነት የአምላክህ አዛኝነት ከዚያ በላይ ልታስበው ይገባል። ገብቶሃል? እርሱ ወንጀልህ በዝቷልና አልምርህም ብሎ የሚመልስ አምላክ አይደለም። እና ይህን ይመስላል። ወደ አላህ ተውበት አድርጊ ስላለፈው ልጆችሽን በቤተሰብ እቅፍ ውስጥ አድርገሽ ስለ ዲናቸው እንዲማሩ ለማድረግ ታሪላቸው የቻልሽው አቅም አላህ ይክረምልሽ። ሰላም አለይኩም። እነዚህ ሁሉ ተረኛ እየጠበቁ ነው። እሺ